መብረር የሰው ልጅ ጸጋና ችሎታ መሆን አለመሆኑን በቅጡ ያልተረዳው የ49 ዓመቱ ህንዳዊ ፈጣሪ የመብረር ችሎታና አቅም የሰጠኝ ሰው ነኝ ብሎ ሽቅብ ወደ ረጅም ተራራ ወጥቶ ቁልቁል ተምዘገዘገ። የሀገሬ ሰው በዘፈንና በግጥም አድርጎ አልበር እንዳሞራ አልችልበት ሰው አርጎ ባይፈጥረኝ ምን አለበት እንደሚል ሰው ሆኖ መፈጠር መብረር አለመቻል መሆኑን የተረዳው ከዘለለ በኋላ የተራራዎቹም ድንጋይ ወዲና ወዲያ ሲቀባበሉት የሆነ ይመስላል። ከተራራውም ጫፍ የዘለለው ይህ የሃይማኖት አባት መሬት የደረሰው ነፍሱ ከስጋው ተለይታ ነበርና ይችን ዓለም ከዛች ቀን በኋላ ዳግመኛ አላያትም። የሚገርመው ደግሞ ይህ ሃይማኖት አባት እንደ ወፍ መብረር መቻሉን ለማሳየት በእምነት ተቋሙ አብረውት የነበሩትን ምዕመናንና የአካባቢውን ሰው ሰብስቦ ኑና እንደ ወፍ በሰማይ መብረሬን ተመልከቱ ብሎ ገጣሚያን ባንገታቸው ስካርፍ ጣል እንደሚያደርጉት እሱም ሁለት ትላልቅ በገመድ የተያያዙ ድንጋዮችን ባንገቱ ጣል አድርጎ ከ800 እስከ 1000 የሚጠጋ ሰው እየተመለከተው ካለበት የተራራ ጫፍ ወደ ታች ዘለለ። በእርግጥ ይህ የሂንዱይዝም እምነት ሰባኪና አስተማሪ የሆነ ግለሰብ ተራራ ላይ ወጥቶ ከመዝለሉ በፊት የሚያደርጋቸው ነገሮች አሉ። እሱም ይህን የሚያል ተራራ ያለምንም የሰው እርዳታ መውጣት ሲሆን በእምነቱ ተከታዮች ዘንድ ይህ ድርጊት እንደመቻልና ያ ቄስ በፈጣሪ እርዳታና ቁጥጥር ስር መሆኑን ያመለክታል ብለው ያምናሉ። ታዲያ ይህ አፓ ፓፓያ ተብሎ የሚጠራው ግለሰብ የተወለደው በዛው በህንድ ሀገር ሲሆን አባቱም የዚህ እምነት ቄስ ነበሩ። በእነሱ እምነትና ባህል መሰረት የዚህ ሃይማኖት ተተኪ መሪ የሚሆነው የቄሱ ልጅ ሲሆን የአፓ ፓፓያ አባትም የሞተው እንዲሁ ተራራ ላይ ወጥቶ አንዳች ተአምር ለማሳየት ሲሞክር እንደነበር የፖሊስ ሪፖርቶች ያሳያሉ። ታዲያ የአፓም አባት በ2021 ዓመተ ምህረት ይሞትና ልጅ የአባቱን የቅስና ቦታ ይወርሳል። አፓም በሲንጋማላ አቅራቢያ በሚገኝ በጋምፓማላይ ቤተ መቅደስ ማገልገል ጀመረ። እዚህ የሚመለከው እግዚአብሔር ወይም አላህ ሳይሆን ሎርድ ጋምፓማላይ የሚባል በአካባቢውም እምነት ኮረብቶችንና ተራሮችን የሚቆጣጠረው አምላክ እሱ ነው ተብሎ የሚገመተው ይህ አምላክ ነበር። ታዲያ በዚህ እምነት መሰረት በአምላክና በአገልጋይ መካከል ያለው ግንኙነት ጀግንነት ላይ የተመሰረተ ሲሆን ቄስ ለአምላኩ ያለውን ፍጹም ታማኝነትና መሰጠትን ለማሳየት እጅግ አስቸጋሪ የሆኑ አካላዊ ፈተናዎችን ወይም ሳሃስ ተብሎ የሚጠራውን የጀግንነት ተግባር ማከናወን ይኖርበታል። ይህም ተግባር በሰማያዊውና በምድራዊው ዓለም መካከል እንደ ድልድይ ሆኖ ያገለግላል ተብሎ ይታመናል። አፓም ይህንኑ የጀግንነት ተግባር ለመፈጸም አስቦ ከዕለታት አንድ ቀን ተነስቶ አምላካችን የመብረር ችሎታ ሰጥቶኛል ብሎ ተናገረ። ይህንንም ለማሳየት ኑና ወደ አምልኮ ስፍራዎች ሄደን መመልከት ትችላላችሁ ብሎ የተወሰነ የአምልኮ ስነ ስርዓትም ካደረገ በኋላ እየተንደረደረ ወደ ኮረብታው ጠርዝ መጣ። ከዚያም ካለበት ተራራ ቁልቁል ወደ ታች ተምዘገዘገ። ወደ ታችም ሲደርስ እጇን ዘርግታ መሬት ስትቀበለው አፓ ቆስሎና ሞቶ ተገኘ። ክቡራን አድማጭ ተመልካቾቻችን ወደ ቀጣዩ ታሪክ ከመግባታችን በፊት ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱን 3 ሰከንዶችን ልስጣችሁ። እነዚህ ሁለት የክፍለ ዘመኑ ክፉና ኋላ ቀር ጥንዶች ይችን ሃና ዊሊያምስ የተባለችን ኢትዮጵያዊት የ12 ዓመት ልጅ በጉዲፈቻ ከህፃናት ማቆያ ወደሚኖርበት አሜሪካ ወስደው እንደ ሰው ሳይሆን እንደ ጥንት ክፍለ ዘመን የባሪያ ያያዝ ይችን ምንም የማታውቅን ቦቅቅላ ሲያሻቸው ምግቧን ረግጠው በሚረማመዱበት ወለል ላይ እንድትበላ እያደረጉ ደግሞ ይህን አድርጎ ሲያበቁ ጥሩ ፊት አላሳየሽም ብለው ምግብ እየከለከሉ ለ3 እና ለ4 ቀናት እንድትራብ እያደረጉ ምግብማ ሞልቷል አምላክ መች ነሳኝ የፍቅር ራብ ነው እንዲህ ከሳኝ ተብሎ ከሚዘፈንበት ሀገር ወስደዋት በረሃብና በዱላ ከስታ እንድትሞት አደረጉ። ይቺ ልጅ ገና በለጋ እድሜዋ ያየችውን መከራና ስቃይ የሰሙና ያዩ ሀገሩ አሜሪካ አይደለም እንደሊሉ ይችሉ ይሆናል። ነገር ግን እኔ ልንገራችሁ፣ አዎ ሀገሩ አሜሪካ ነው። ሃና የደረሰባት ይሄ ብቻ ሳይሆን እነዚህ በምስሉ ላይ የምትመለከቷቸው ጥንዶች ሃና ምንም ሳታጠፋ ከመሬት ተነስተው እጅግ በጣም በሚቀዘቅዝ ሻወር ቤት የሚያስተኟት ሲሆን ብዙ ጊዜ እንደውም ሻወር ቤት ሲበዛብሽ ነው ብለዋት ከቤት ውጭ አስወጥተው እጅና እግር በሚቆምጥ ቆማጣን በሚያሳቅፍ ብርድ እንድታደር ያደርጋሉ። ታዲያ ሰውናትና ሰውነቷም ይቆሽሻልና እንደማንኛውም ሰው ሻወር ማድረግ ስትፈልግ ቤት ውስጥ ሻወር እንድታደርግ አይፈቀድላትም። ይልቁንም ከቤታቸው ጓሮ ሰፊ ሜዳ ያላቸው እነኚህ ጥንዶች እዛው ሜዳ ላይ ወስደው በቱቦ እጅግ በጣም ቀዝቃዛ ውሃ ላይዋ ላይ ለቀው ሜዳ ላይ እንድትታጠብ ያደርጋሉ። ክቡራን አድማጭ ተመልካቾቻችን ይህን የሚያሳዝን ታሪክ በብልት አድርገን አብጠርጥረን ከመመልከታችን በፊት ላይክ እና ሰብስክራይብ እያደረጋችሁ ድጋፋችሁን እንድታሳዩኝ 3 ሰከንድ ልስጣችሁ። ይሄን ስታደርጉ እኛን በጣም ያግዘናልና።
ሃና ዊሊያም የተወለደችው ከዚሁ ከጥቁሩ ሰው አህጉር ለዛውም በጀግንነትና በጥንታዊነት ከዓለማችን ቀደምት ከምትባለው ሀገራችን ኢትዮጵያ ሲሆን ኢትዮጵያዊ ወላጆቿ ያወጡላት ስም ሃና አሳየኝ ነበር። ሃና አሳየኝ የተወለደችው በ1997 ዓመተ ምህረት ሲሆን እንደማንኛውም ህፃን ሙሉ ቤተሰብና ጥሩ ሀገር ነበራት። ይሁን እንጂ ህይወት ደልዳላ ሜዳ አይደለምና የሃናን ቤተሰቦች በሞትና በኢኮኖሚያዊ ችግሮች ምክንያት እንደ ቤተሰብ መቀጠል ስላልቻለ ሃናንም ራሳቸው በሚሰቃዩበት ችግር ከምትሰቃይ ብለው ሃናን ወደ ወላጅ አልባ ህፃናት ማሳደጊያ ወይም ኦርፋኔጅ እንድትገባ አደረጉ። በዋሽንግተን ግዛት የሚኖሩት ካሪና ላሪ ዊሊያምስ ከኢትዮጵያ በጉዲፈቻ ህፃናትን ወስደው ሊያሳድጉ ወሰኑ። ታዲያ ስምምነቱን በስኬት ይጠናቀቅና ሃናም በነሐሴ ወር 2008 ዓ.ም በ12 ዓመቷ ወደ አሜሪካ ገባች። ሃና ከአማርኛ ቋንቋና ከኢትዮጵያ ባህል በቀጥታ ወደ አሜሪካ ስትገባ የገጠማት የባህል መቀላቀል ነበርና ጥናቶች እንደሚያሳዩት ከሆነ በጉዲፈቻ የሚመጡ ልጆች በመጀመሪያዎቹ ወራት ከፍተኛ ድጋፍ የሚያስፈልጋቸው ሲሆን ነገር ግን እነዚህ ሁለት ጥንዶች ሃናን ከማህበረሰቡ በማግለል በቤት ውስጥ ብቻ እንድትሆን አድርገው ትምህርት ቤት እንዳትሄድ በማድረግ ሆም ስኩሊንግ በሚባል ሰበብ ከሌሎች ሰዎች ጋር እንዳትገናኝ ማድረግ ጀመሩ። እነዚህ ጥንዶችን የማሰቃየት ሂደት ሲያደርጉ ዝም ብሎ ከመሬት ተነስተው አይደለም። እንደ መጽሐፍ ቅዱስ በሚከተሉት ቱ ትሬን አፕ ኤ ቻይልድ በተሰኘው መጽሐፍ ላይ ተመስርተው ነበር። ሃና በዚህ መጽሐፍ መመሪያዎች መሰረት ለክፉ ስቃዮች ተዳርጋ እንደነበር ገልጸዋል። በምርመራ መዝገቦች ላይ እንደተገለጸው ምግብ መንፈግን ሃናን ለመቅጣት የሚጠቀሙበት ዋነኛ መንገድ ነበርና ሃና ለቀናት ምግብ እንዳትበላ የምትደረግ ሲሆን ከበላችም ደግሞ እጅግ በጣም የቀዘቀዘና ያልበሰለ ምግብ ብቻ እንድትመገብ ይደረጋል። ነገሩ በዚህ ብቻ ሳይቆም ሃና እንድትተኛ የምትደረገው ሻወር ቤት ወይም ደግሞ አንዳንድ ጊዜ የልብስ ማስቀመጫ ክሎዜት ውስጥ ነበር። ይህን ሁሉ መከራና ስቃይ ያልቻለችውም ሃና በግንቦት 12 ቀን 2011 ምሽት ላይ እንደ ወትሮ በከፍተኛ ቅዝቃዜና ብርድ ላይ ቅጣቷን ስትቀበል ከዚህ ዓለም በሞት ተለየች። ክቡራን አድማጭ ተመልካቾቻችን ወደ ቀጣዩ ታሪክ ከመግባታችን በፊት ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱን 3 ሰከንዶችን ልስጣችሁ። በአበው ባህልና ወግ መሰረት ልጅ እንደ እግዚአብሔር ስጦታና በረከት ቢቆጠርም ለእነዚህ ሁለት አሜሪካዊ ባለትዳሮች በረከቱ ቀርቶ ዱብዳ ሆነባቸው። እንዴት በምን እንደሆነ በማይታወቅ ሁኔታ ለእነዚህ በቆዳ ቀለማቸው ቀይ ለሆኑ በዘራቸውም ጥቁር ዝር ብሎ ለማያቅ ሰዎች እነሆ የወለዳችሁት ልጅ ብለው በቆዳ ቀለሟ ጥቁር የሆነች ልጅ ሰጡ። ታዲያ ይቺ በቆዳ ቀለሟ ጥቁር የሆነች ልጅ ከዚሁ ከጥቁሩ ሰው ዓለም አፍሪካና አፍሪካዊ ወላጆች የተገኘች ሊመስላችሁ ቢችልም እውነቱ ግን የሚነግረን በተቃራኒ ሆነ። እንዴት ሲባል ከሁለቱ በቆዳ ቀለማቸው ቀይ ከሆኑ ባለትዳሮች ተገኝታ ጥቁር ሆና የተወለደችው ይቺ ልጅ 9 ወር ያሳለፈችው በእናቷ ማፀን ቲፍኒ ሲሆን እናት ቲፍኒ ከ9 ወር በኋላ እኔን ወይም አባቱን የሚመስል ልጅ አገኘው ብላ ሰፍ ስትል ይህን የመከራ ዓለም የተቀላቀለችው እሷንም ባሏንም የማትመስል ይልቁንም ጋናዊ ወይም ኡጋንዳዊ የምትመስል ጥቁር ልጅ ሆነች። ይሄኔ እኮ እናንተ ሚስት ባሏ ላይ ማቅጣ አውደልዳይም ሴት ስለሆነች ወዲና ወዲያ ስትል ያመጣችሁ መዘዝ ነው ብላችሁ ይሆናል። ነገር ግን እንደሱ አይደለም። እነዚህ ባለትዳሮች እንደዚህ አይነት ብልግና የማያውቁ ጨዋ ሰዎች ሲሆኑ ሆስፒታሉ ልጃችሁ ነች ብለው የሰጧቸውን ህፃን ልጅ ወደ ቤት ወስደው አገላብጠው ካዩ በኋላ እጅግ በጣም ስለተጠራጠሩ ዲኤንኤ ምርመራ እንዲደረግ አደረጉ። የዲኤንኤውም ውጤት የሚያሳየው የተወለደችው ልጅ በምንም የእነሱ እንዳልሆነች የሚነገር ዱብዳ ሆነ። ክቡራን የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆያችሁ? ወደ ዛሬው ዝግጅቶቻችን ሰፍ ብለን ከመግባታችን በፊት አንድ ማሳሰቢያ ልስጣችሁ። ስክሪኑ ላይ እንደምትመለከቱት አብዛኞቻችሁ ተመልካቾቻችን የምትመለከቱት ሰብስክራይብ እና ላይክ ሳታደርጉ ስለሆነ ሰብስክራይብ እንድታደርጉን እንድታበረታቱን እጠይቃችኋለሁ። ሰብስክራይብም እንድታደርጉ 3 ሰከንዶችን ልስጣችሁና ወደዚህ ወደሚገርም ታሪክ ገባላችኋለሁ። These court documents show the baby girl was born in December through IVF, thanks to the Fertility Center of Orlando. The couple, who was white, soon realized the baby is not. እነዚህ ቲፍኒና ስቴቨን የተባሉ ባለትዳሮች የተወለዱት ዘ ላንድ ኦፍ ኦፖርቹኒቲ ተብላ በምትታወቀው በታላቋ ሀገር አሜሪካ ሲሆን እንደ አብዛኛው አሜሪካዊ ልጅና ወጣት የአብዛኛውን አሜሪካዊ የሚመስል አስተዳደግ ነበራቸው። እድሜያቸውም ለቁም ነገር ደረሰና ቲፍኒና ስቴቨን በግሪጎሪያኑ ዘመን ቀመር 2020 ላይ
ሙሽሪት ባንድ አልጋ ሙሽራው ባንድ አልጋ መልአክ ይመስላሉ ክንፉን የዘረጋ ተብሎ እየተዘፈነላቸው በይፋ የትዳሩን ዓለም ተቀላቀሉ። ከትዳርም መልስ በብዙዎቹ ዘንድ ቀጥሎ ይመጣል ተብሎ የሚጠበቀው ልጅ ሲሆን እነ ቲፍኒም ልጅ ለመውለድ ጉጉት ነበራቸውና ደጋግሞ ሞከሩ። ደጋግሞ አልሳካም አላቸው። ይሄኔ ነው ታዲያ ባል ስቲቨን ወደ ሐኪም ቤት ሄደን ነገሩን እንፈትሽ ብሎ ሐሳብ በማምጣቱ ሚስት ቲፍኒም በሐሳቡ ተስማምታ ወደ ሆስፒታል ሄዱ። የሚደረገው ምርመራ ሁሉ ተደርጎ የባል የስቲቭም የሚስቱም የመውለድ መቻል አለመቻል ተጠርጥሮ በምርመራ ከታየ በኋላ ዶክተሮቹ አንድ መርዶ አረዷቸው። ይሄውም እናንተ ባለትዳሮች በተፈጥሯዊ መልኩ ልጅ መውለድ አትችሉም የሚል ሲሆን ይህ የምርመራ ውጤት ለእነዚህ አዲስ ጥንዶች ከየት እንደመጣ እንኳን እንደማይታወቅ የበጋ መብረቅ ክው የሚያደርግ ዱብዳ ሆነባቸው። ከዚህም ውጤት በኋላ እንደው አማራጭ ካለ ብለው ከአንዱ ሆስፒታል ወደ ሌላው ወዲና ወዲያ ሲባዝኑ የከረሙት እነዚህ ጥንዶች በስተመጨረሻም አንድ የመጨረሻ የሚባል መፍትሄ ከአንድ ሆስፒታል አገኙ። እሱም IVF ወይም ኢንቪትሮ ፈርቲላይዜሽን የሚባለውን የዘር ፍሬ ተወስዶ በላብራቶሪ ከተዋሃደ በኋላ መልሰው ወደ እናት ማዕፀን በመጨመር ልጅ የሚገኝበትን መንገድ ለመሞከር ወሰኑ። በዚህም ሂደት ወንዱም የዘር ፍሬውን ለሆስፒታሉ የሚሰጥ ሲሆን የሴቷም የዘር ፍሬ ተወስዶ በላብራቶሪ ፈርቲላይዝ እንዲሆን ይደረጋል። ታዲያ በዚህ ሂደት መሰረት ቲፍኒና ባለቤቷ ስቲቨን በተሳካ ሁኔታ ሂደቱን ያልፋሉ። ከዚህም ወዲህ ከጥቂት ቀናት በኋላ ይህን በላብራቶሪ ፈርቲላይዝ የሆነ የሁለቱን ሰዎች የዘር ፍሬ ወደ እናቷ ቲፍኒ ማዕፀን መክተትና ጽንስ እንዲፈጠር የማድረግ ሂደት ሲሆን ይህም ሂደት ያለምንም እንከን በተሳካ ሁኔታ ይጠናቀቃል። ጥንዶቹም ሂደቱ ያለምንም ችግር በማለቁ ቤታቸው ሄዶ እየተደሰቱ 9 ወር ሞልቶ ልጅ እስኪስሙ እየጠበቁ ነበር። የማይደርስ የለምና 9 ወሩም ደርሶ እናት ቲፍኒ ምጧ መጣና ወደ ሆስፒታል ሄደች። ሺያ የተሰኘችም ልጅ እያለቀሰች ከእናቷ ቲፍኒ ማዕፀን ይሄን ዓለም ተቀላቀለች። ታዲያ ለምን ጉድ ያስባለው ክስተት የመጣው ከዚህ ወዲህ ነውና ልብ ብላችሁ አዳምጡኝ። እናትና አባት በቆዳ ቀለማቸው ቀይ ሲሆኑ የተወለደችው ልጅ ግን በፍጹም እነሱን የማትመስል በቆዳ ቀለሟም እንደ ኡጋንዳዊና ኬንያዊ ልጅ ጥቁር ቆዳ ቀለም ያላት ልጅ ሆነች። ይህን የተመለከቱት ቲፍኒና ስቲቨን ያዙኝ ልቀቁኝ አሉ። ወዲያውም የዲኤንኤ ምርመራ እንዲደረግ ጠየቁ። ሆስፒታሉም ጥያቄያቸውን በመቀበል የዲኤንኤ ምርመራ አደረገ። ከጥቂት ቀናትም በኋላ ውጤቱ ሲመጣ የተወለደችው ሕፃን ከሁለቱ ጋር ምንም የዲኤንኤ መመሳሰል እንደሌላትና እናት ቲፍኒ 9 ወር በማህፀኗ ያዘችው የሌላ ሰው ልጅ እንደሆነ ተረጋገጠ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። በቻናላችን ምርትና አገልግሎቱን ለማስተዋወቅ በሚከተለው ቁጥር ማግኘት ይችላሉ።